ይቅርታ እያናገርኩ ስልክ ምናምን ትነካካለህ ያማል እንዴ መሄድ ነበረብኝ እንዳንቺ አወራር ስልክ መንካቴ ነገርነሽ መሄድ ነበረብኝ እኔ ደግሞ መሰንዘር ነበረብኝ ሰላም እንዴት ናችሁ ጎምላለው ሰላም እንዴት ናችሁ ውድ ቤተሰቦቻችን እንግዲህ ሰሞኑን ነው ጠፋ መጣ እያለን ነውና ዛሬ ከአዲስ ሰው ጋር ከች ብያለሁ እንግዲህ እንደምታውቁት ማለት ወንድማችን ቢኒ ይባላል ጓደኛዬ ነውና ዛሬ በአዲስ ቪዲዮ ነው ይዤላችሁ የመጣሁት ሰው አስገብተና እናቀም ዩቲዩባችን ላይ ነው የመጀመሪያው ጎብላላ ወጣት የመጀመሪያው ድንኳን ሰባሪ አይዞህ አንተ ቤት ምን መጣ እና ዛሬ ፋሚሊዎቻችን ማይጠበቁት ማገምቱት ነገር ነው ይዘን የመጣ ነው እና ባለፈው በተሰራ ነው ፕራንክ ትንሽ ውስጣችን ቂም ይዟልና ያንን ቂም ለመበቀል ቀን ጠብቀን በሰዓታችን ተገኝተናል ዛሬ ያሰብኩት በጣም በቃ ሊደብራት የሚችል ነገር ነው በጣም በቃ ላርገው እያልኩ ከራሴ ጋር እያሰብኩ ነበር ግን በቃ አረጋለሁ ብዬ ወስኜ ነው የመጣሁት ዛሬ በጣም ሊደብራት ይችላል ልንገራቸው ብታዩት ይሻላል ወይስ ምን ነገራችሁ ብታዩት ይሻላል እና ፍቅር ትመጣለች ቀጥሬያታለሁ በመጀመሪያ ከጓደኛዬ ጋር እንደማስተዋወቃት ነው የምታውቀው ጓደኛዬ ማለት እሱ ቢኒያም ነው ምናልባት ቲክቶክ ላይ ምናምን ሌሎች ፕላትፎርሞች ታውቁታላችሁ በዩቲዩብም አሁን በቅርቡ እየመጣ ነው እና አሪፍ ስራዎች ይዞላችሁ እየመጣ ነው ከኛ ጋርም እንግዲህ የመጀመሪያ ዩቲዩብ ነው እንግዲህ ዛሬ ተቀላቅሉ ፕራንክ ሊያደርግ በፕራንክ ነው የመጀመሪያ ቪዲዮ የኔ ሀሳብ ልብ የለበትም ብዙ ነገር ያመጣው ዙሮ ፕራንክ ሊያደርግ ነው ዛሬ እንግዲህ እና ስትመጣ ያሰብነው ነገር በጣም የሚያስጠላ ነገር የሚደብር ነገር ነው የምላችሁ አሁን ለመናገሩላ እኔ አፈርኩ አልችልም ብቻ ዛሬ የመጣ ነው በቀል ለመበቀል ነው እና ፍቅር የመጣች ነገር ስለሆነ ግን ያው በጨዋታ ተረዱልን እናንተ ትምጣና ማሳበድ እርግጠኛ ነኝ አረ በደንብ ነው የምናሳብደው እሺ ሄሎ ወይ የኔ ባትሪ እኮ ስለሌለው ነው በጓደኛዬ ደወልኩት ዳጊ ነኝ እየመጣሁ እኮ ደርሻለሁ አረ ቆየሽ እኮ ምን ሆነሽ ነው እንዴ አስጠበቅሽው እኮ ኦኬ ቶሎ በእናትሽ እሱም ቆየ ረጅም ሰዓት አረ ተቀመጥ ደርሻለሁ እሺ እንደዚህ ስራዬ ብለን እንግዲህ ከቤት ወጥተን ተንኮል እንሰራ ነገርም እና ቤተሰቦቻችን በጣም ይቅርታ ለኛ ካላችሁ ፍቅርና ለኛ ካላችሁ መልካም ነገር ነው እንደዚህ የምትጨቀጭቁንና በጣም እውነት አሁን በኋላ አይደገምም በባለፈው ኢንዲያ ምግብ ቤት ሄደን ሰው ቤት ትመጣላችሁ አይደል ራሳችሁ ተሳምጡ ተባለ ሰማ እሷ ከመምጣቷ በፊት ካሜራውን ደብቃ አረ ግድ ነው ካያችሁ ማፊት ለፊት እንዳትነቃበት ካያችሁ በቃ ቤተሰቦቻችን ካሜራውን እንደብቀውና ማለት ነው በዚህ አካባቢ የሆነ ቦታ ካሜራውን ደብቀ ነው ከዛ ቁልቁለቱን እየወረድኩ ማለት በቃ እዚህ ከቁልቁለቱ ጋር ስለዚህ ካሜራውን እንደብቀው እና ስለዚህ ይነፍሳል ስትመጣ እዛ ጋር እንትን በላት ነው ቦታ የቱ ጋር እናደርግላት እዚህ ጋር እናደርግላት እንግዲህ ቤተሰቦቻችን ካሜራውን ደብቀናል ያው አትነቃ ለመጠን ለማሳየት እየሞከርን ነው እስኪ የሚሆነው ማየት ነው ዲንሽ ሰላም ነው ዲንሽ ሰላም ነው አለ ይቅርታ አረፈድክ በጣም ቆየሽ በጣም ስንት ሰዓታችን ነው የሚያራው ኧረ ውሸት አልቆየሁም ብዙ እንዴ ስንት ሰዓታችን እና ይሄን ነገር አታዙም ነበር ምን ብላ ቢባል እሷ ሳትመጣ እንደውላ ቢባል እንዴት ናችሁ ታዲያ አይበላልኝ ነው እንዴት ነሽ ሰላም ነው ታዋቂው ቢኒ ጓደኛዬ ነው ፍቅር እባላለሁ አይ እኔ አውቃለሁ በሱ ስታወቀኝ ሁሌ የምትለኝ አንተ ነህ አይ እኔም ቲቪ ላይ ምናምን አያታለሁ ወይ ሁሌ ስምን ስለሚያነሳ ነው ሁሌ ከቢኒያም ጋር ነበርኩኝ ከቢኒያም ጋር እንደዚህ ነው ሲል አሽከርከር ነው ተያይዘ ሁሌ ብታይ በቃ ስታወቀኝ ትለኝ ምን ሌላ ነገር አሰሰለኩ አስታወቀኝ ሲል እንዴ ያለኝ ጓደኛ እሱ ነውና እኮ ለዛ ነው እና እኔም ለዛ ነው ልታወቅ ያልኩት ኦኬ ይካረፈኩኝ በጣም ይቅርታ ግን አይ ፊታችሁ አትጣሉብኝ ይቅርታ
አይ ምግብ እንብላ ምናምን ስለው እየጠበቅንሽ ነበርና እንደ አጋጣሚ ዛሬ ቢመጣ አይነት ባህሪ እንዳለሽ አየበቅ ዛሬ ቢመጣ እኔ ባህሪ አይደለም ውሸት ነው ስሜት ያጠፋ ነው። እንዴት አየሽ? ጨዋ ነው ካንተ ይሻላል። እጅ በደረታ አድርጌ እንደ ትምህርት ቤት ካን ይሻላል። ጸባይ ያለው እና ምን ትላለህ? ጸባይ የለህም። ወይ ደስ ይላል። ደስ ይላል። አንቺ የተመቸሽ ጸባይ አይ እንዴት ቻልከው? የዚህ ልጅ ባህሪ ግን ያቆስለኛል እችላለሁ። እኔ ቆስያለሁ። መቤቴ ባህሪን አስተካክል። ፋዘል ነው ተቃጠቅ አዲስ ነገርካት? ዩቲዩብ ነው ለመጀመሪያ አስቤ ቲክቶክ ላይ ነበርኩ ምናምን ከዛ በደንብ ደግሞ ዩቲዩብ ላይ አስቤያለሁ እና መንቀሳቀስ በደንብ ልምድ ስላላችሁ እናንተ ምን ብሰራ ነው ጥሩ ሊሆን የሚችለው ዩቲዩብ ላይ በደንብ ኤንጌጅመንት የሚኖረው ሳይደብረኝ ልሰራው የምችለው ነገር አንዳንዴ ለስራው ይችላል። ለስራውም ብለህ አንዳንዶች ይገቡበታል አይደል? ኤንጌጅመንት ይኖራል ምናምን ብቻ ብለው ይገቡበትና ሳይፈልጉ ይሰራሉ። ግን የተወሰነ ጊዜ ብቻ ነው የሚሰሩበት። እኔ ደግሞ አንዴ ከጀመሩት ማቆም አልፈልግም ዩቲዩብ ላይ ምናምን። ስለዚህ ማቃቸውም እንደ የቅርብም ብላቸውም ሰዎች ለማት ጀምር ዩቲዩብ ምናምን እያሉኝ ስለሆነ ሳላቀው ከመጀመር ደግሞ ልምድ ያለው ሰው ጠይቄ ብገባ ነው ታስሎ ይቀርልኛል። በደንብ ያውቃል። አይ ከኔ ሞር አንቺ እውቀት ስላለሽ አንቺ እንድታወሪ ችግር የለም። ሁለታችንም አለን በፈለከን ሰዓት ብቻ አስቤያለሁ። በደንብ ምን ብሰራ አሪፍ መስላችኋል? ከኔ ጋር እኮ ሞር በደንብ በርግጥ ዳግም ነው የሚያቀኝ ምናምን ግን በባህሪም ደረጃ ሞር ይሄ ታውቃለች። ሰምኩ ቪዲዮዎች ምናምን ታያለች እኮ አብዛኛውን ቪዲዮ ላይ ታውቀው ይላሰራ ቪዲዮ ላይ ትክክለኛ ተረብ ላይ መጣ ይችላል። ምን አስማ ድራማ ነው የሚሰራው እሱ እና ድራማ ኮንተንት ነው። ድራማውን አርዘም ይልስራው ያለኝ ግን እኔ ከዛኛው እንደሱ ሳይሆን ሪል ላይፍ አሁን ፍቅረኛ ካለ የካፕል ስራ ብሰራ ከፍቅረኛ ጋር የቀን ውሏችሁን በርዝዴይ ስትከባበሩ ምናምን ያለው ፓርት አሪፍ ነው። እሷን እስካገኝ ከሆነ ይቆያል። በርከት ያለ መጣት ቆይቼ ነው የምጀምረው ማለት ነው። ፍቅረኛ የለህም? የለም። ስለዚህ ከዛ ውጪ ምን አይነት ነገር ብሰራ ሞራል ፍም ብላችሁ የምታስቡት ምን ተመክቷለሽ? ወይ ብሎግ? እንደዛ ብሎግ ነገር እንዳገ ያለው ሀሳብ አለው ብሎግ ነገር ግን ዋናው ነገር አንተ መበርታት ነው። ያንተን ብርታት ይፈልጋል ይችላል። ቀጣይነት ደግሞ ይፈልጋል። በአንድ በሁለት ቪዲዮ ጨምርባት እንትና ይልም እዚህ ጋር የምታፈራው ቤተሰብ ስለሆነ እነሱ ደግሞ አንተን ነው የሚጠብቁት። ለዛ ትንሽ ጠንከር ይላል ማለት ነው። ከቲክቶክ ጠንከር ይላል። ቲክቶክ ስትል በእናትህ የሆነች እንትን ነበርሽ ከአንድ ደውዬ ጥፋሉ ደግሞ በዛው። እሺ አሪፍ ነው ስራ ዩቲዩብ አሪፍ ነው። እስኪ ብያለሁ። ስንት ጊዜ ሆነሽ አንቺ ዩቲዩብ ላይ? እኔ ወደ 5 አመት ነው። ኧረ እባክሽ በደንብ ተደራጅተሻል። ያው የራሴን 3 አመት ኦኬ። እዛ አሁን እየሰራሁበት ያለሁት ደግሞ በአንዳንድ ምክንያት አመት ሊሆነው ነው። ያሬም ሰው በቲክቶክ ምናምን ቤተሰብ እስከመሰረት ደርሷል። እንደደጃች ተረዛ ላይ እኔ የለሁም። ጊዜው የለሽም ፍቅረኛ ምናምን? አንተ የለህም አይደል? እኔማ ገና ስራ አንቺ ቢያንስ መስመሩን ይዘሽዋል በደንብ ከኔ በተሻለ ምናምን። ለብዬ ነው ብዙ ነገር ልኝ። አንተ ግን የምር አላመንኩ ፍቅረኛ የለኝም ስትል እንዴት የለህም? ወይስ አልታችሁ ነው? ነበረችኝ የሆነ ሰዓት ታይም ላይ ኦኬ። እና ማን እንትን አለ አይልሽ? በነበር ቀረ ማናጣ እኔ አላውቅም። እንዴት አንቺ የለሽም? ጀምራለህ ብዙ እንትን ትላለህ። እንዴት የለሽም አንቺ? የለኝም። ፈጣሪ ሲሰጠኝ ሲመርጡ በጣም ብዙ ምርጫ አለሽ። መስፈርት አለሽ? የለኝም። ሰው ሲቪ ማስገባት ይፈልግ አንቺ ጋር ምንድን ነው ያለው? ሰው አንቺ ማለት ይፈልግ ምንድን ነው መስፈርትሽ? መስፈርት የለኝም በይ እንዴ እንጂ ሰምተው ነው ተቀበይ። በቃ ቀን በቀን ባህሪውን ባየው ያ ሰው ባህሪ ሲመች ምናምን ነው እንጂ በመላመድ ምናምን እንዴ የሆነ መላመድማ መጀመሪያ ቀርበሽ ትገናኚ ምናምን ነው መላመድ። ግን መጀመሪያ አንድ ሰው ሲቀርብ እኔ በመስፈርት አይደለም ቀርበው የሆነ ሰው እንትን ያስፈልገው ማለት እንደሚሰክሱት ነሽ የውስጡ በተናነን ብለው እንደሚሰክሱት ልክ ስታይ ምንድነው ሊመችሽ የሚችለውና ከሆነ ሰው ጋር ፕሮች ለማድረግ እኔ ከኔ ጋር ባህሪው እንትን ይበል
በቃ ሱቻ ነው አይጎርብጠኛ እኔ ነፃነት የሚፈልግ ሰው ነኝና ነፃነት ብቻ አይነፍገኝ። እርግጠኛ ነኝ ስላልተናገሩ ሊሆን ይችላል የማይፈልግሽ ሊኖር ይችላል ማለት ትሰራለሽ ምናምን እንቅስቃሴ ላይ ያለ ሴት ነሽ ነው ብለህ የዘመኑ ሴቶች በአብዛኛው ባይሆኑም አሉ በቃ ችግር ያለባቸው ማለት መንቀሳቀስ የማይፈልጉ ነው ግን ቢያንስ በራስሽ ይገቢያለሽ ምናምን እሱም ይየቁ ያው እንግዲህ ጊዜው ሁሉም በጊዜው ነው የሚያምረው አይ ቲንክ አይደል የምሬን ምንም እንደዚህ ያምራል አዎ አይ በጊዜው ነው እሱማ ግን ቁጭ ብዬ እየጠበቅኩ ነው እይታ ላይ ያለ ሰው ስለሆንሽ ምናምን ይኖራሉ እኮ አንዳንድ ሰዎች ምናምን ግን ደግሞ ያው አይመችም አንተ ልብስ እንትን እስካላሽ ድረስ ልብህ የሆነ እስካልፈለገው ድረስ አሁን አንተ ደግሞ ማለት ማተቀባቢ ምናምን በራስሽ ነው ጥፍርሽ ያምራል ባይልሽ ተተክሎ ነው ባይልሽ ያምራል እና ምን አልሽ አሪፍ ነው ሲንግልነትም ሲንግልነትም አሪፍ ነው ለማለት ነው ሲንግልነትም አሪፍ ነው ጊዜሽ ታውቂኝ ነበር ማለት ነው አዎ አልሆነም አልሆነም አሁን ምንም ብል በቃ እንዳንተ እያልሽ ትወሪ ነው ማለት አይደለማ ነበር አሁን ታዲያ እስካሁን አልያዝኩም ማለት ይሄ ያለውን ነገር አንተም ፌል አድርጎብሃል ለማለት ነው እኔ ፌል አድርጎ እሱ ነገር እንዲገባ ለማስረዳት ነው ተባባቱ ነው ልጅ አይ ብቻ ጥሩ ነው እስኪ አንቺ መስፈርትሽን አልናገርም ብለሻል መግባባት ብቻ ነው መስፈርትሽ ላንቺ እኔ ይቅርታ በጣም እያልኩ ተፋታ እንደደላላ መች ነው የሚያርፈው ስልክ እንደደላላ ጀምረህ እንዴት ነው አወራችሁ ማውራት አይገባችኋል ሰላም ሆነ ጥላው ስትሄድ እየተንከባከብኩ እንዳይደብረው እያስወራው ያትታመም ሰው በዘው አይደል በጣም ትከባከብ ምን በጣም ምናምን ያካታሽ መጣ በጣም ነው እንከባከበው ያ መመስከር ይችላል ተንከባከበችኝ በደንብ ምን ብለሽ ነው ፍቅረኛ ስለ ፍቅረኛ ነበር አሁን ብዙ የማይመለከቱኝ ነገሮች አወራች ይው ለማንኛውም እኔ ልሂድ መሰለኝ ምንድን ነው አንቺ ምን አስደብረሽ ነው እኔ እንጃ እኔ እኮ ደንግጫለሁ ጠይቀሽ ነው ቀይ ምን ነገር አለች ምን ያስደብር ነገር አልተናገርኩም ተነች እንዴ ምንድን ነው ፈጣጥነው እንጃ አንቺ ሆነን ችግር አለሽ ወንድ ስታይ ምንድን ነው ምን ብትሰራ ነው ማለት ይሄ ቲክቶክ ላይ ተንቀሳቀስክ ስለሆነ ምንድን ነው የማይበዛም ወይ ምናምን እንዴት አልያዝከው አይኔ መያዝ አይመችልም ጸባዬ እኔ ነኝ ያልኩት እንደዚህ ማጥሯላ አላልኩም ቅራራ ተሻሻይ ተይግታይ ምን ነው የሚሻሻለው ሻይ ግዛሽ ታይ ማለት እኔ ፈጣሪ ዝክር አንተ ሶስተኛ ሰው አንተ ስትነግረኝ አንተ ስትለኝ ሶስተኛ ሰው እንደዚህ ከዚህ በፊት ምን አድርጌያለሁ በቃ እቺም የሆነ ሴንስሽ አይችልም በቃ ወንድ ልጅ አይጨክንም መሰለኝ ሁሉንም ጋር ትያለሽ ግን አንቺ እንደዛ አሁን እሱ አይ ኖርማል ክሎዝ ናቸው በቃ ነገረኛል ነው ክሎዝ ከሆናችሁ ምን አሁን እኔ ቆም መሰለኝ ምንድነው ከስብይ የምነጋገረው ነገር ካለበት ከኔ ፊት ማትንገራት እንደዚህ ምንድን ልበሪ ነው ቁጭ በይ እንደቀድም ቆምሽ እኮ የምሬን ነው ስም አይ የሆነ ነገር ሲደረስባቸው ምናምን ሴቶች በቃ እንዲህ ምናምን የሚሉት ነገር አትንጠራሪ ይልሽ ቁጭ ብለሽ አውሪ ሰማሻ እሱ ጓደኛዬ ነው እኔ ምንም አያሽኝ የሆነስ ጓደኛ እስከሆነ በቃ አያሽኝ ምንም ነገር እንደዚህ እንደምታየው ኖርማል ነው በቃ ሌሎቹ አይደለም ምን ብያለሁ አይ እንዲህ ብላኝ እንዴ ስነ ስርዓት ዳግም ዝም በል ነበር አንተ አልነበርኩም ግን ስለዚህ ዝም በል ይኸውልሽ እንደ ሌላ ወንዶች ቀላል ምናምን አይደለም ልሽ እንደ ሌሎቹ ፈጠንጠን ብለሽ ምናምን ያማሃል ወይ ማለት ልምድ አላት ፈጠንጠን ብለሽ እንደ ሌሎቹ አላውቅም እኔ እንጃ እኔ አንተ ስትለኝ ሶስተኛ ሰው እቺ ልጅ ምናምን ነገር አለኝ እንደዚህ ሁለት ሰው ምናምን ማን ብሎሃል ለምን ለዛ ነው ይኸውልህ እኔ ዳግም እመቤቴን ስለ ፍቅረኛ ስትጠይቃት ነው አይ ይሄ ማያዝ የማይፈልግ ሳይድ ነው ያላት ምናምን የለኝም አሁን ሲንግል ነኝ በቃ ነኛ እንዴ እኔ በቃ የሆነ ወንድ ስልክ ላይ እሷ እንዴ ከሌለኝ ታዲያ ያለኝ ልበል ለጽፋለች በቃ አባቴ እንዴ ነው ደህና ዋልክ መቼ ነው የጻፍኩት ዳግም እመቤቴን ቀልድም ቢሆን ያስጠላኛል እየደበረኝ ነው እመቤቴን የምታወርቀኝ እግዚአብሔር ስለምንቀልድ ነው ማለት ነው ከዚህ በፊት ምን አድርጌ አውቃለሁ ብለህ ስለምን ታወራለህ እንዴ ለምን ዝም ብዬ እሱ የፈለገውን ያወራ ዛሬ ነው የሚያቀኝ አንተ ለምን እንዴት ነው የምታወራው ንግግርህ ራሱ ጤናማ አይደለም ስላንቺ ለማወቅ ነው አብረሽ መኖር አይጠብቅም ያው በሁለት ደቂቃ ወቅሻል ልጅ ምን ሆነሽ ነው እንደዚህ አይነት ባህሪ ላንቺ አሁን እኛ ጓደኛሽ ነን ገባሽ ነገ ፍቅረኛም ትይጂ ምናምን
አይደለም ኖርማል ነው። እንደዚህ አይነት ሴት ወንድ አይፈልግም። አንተ እንደምቀርበው አይደል? ጥሩ አይነት ጸባይ ሊኖርሽ ይገባል። ታገኘሽው ጋር ምናምን ላንቺ ዳግም ምንድነው የምትለኝ? ያማል እንዴት በሽተኛ ነህ? ይኸውልህ ሰውስ ምን እንደተባባለ ምን እንዳወራን አውቀሃል? በቃ እንጨቃጨቅ አይደለም። በቃ ምን እንዳወራችሁ ከሱ ማወቅ በቂ ነው ለኔ። ገባሽ ማለት እሱን ኦኬ። እኔ ምንም ላወራ ምንም አልታመንም ነው። ያንቺን ባህሪ አውቀዋለሁ። ምንድነው የምታውቀኝ ባህሪ? ምንድነው የምታውቀኝ ባህሪ? በቃ ምን አይነት ባህሪ እንዳለሽ እኮ እኔ ባህሪ ምንድነው? ለምሳሌ ያንቺ ባህሪ ምን የሚነገር አይደለም እኮ። ለምሳሌ ንገረኝ፣ ለራሴ ነው ንገረኝ። በቃ ችግር የለም። ይኸውልህ ነገር ተጨነቅ በቃ ማለት ሰው እንዲመክርልህ ወይ በቃ ያወያያል ምናምን ብለህ የምታቀርበውን ሰው በቃ እወቅ መጀመሪያ አንተ። እኔ አንተ ባትሆን ይጃለሁ እኔ ምን አቋሰለኝ እዚህ ማህቆስ ትሰማኛለህ? ከኔ ወንድም እኔ እንደዚህ ልትለኝ አትችልም። ምክንያቱም ከየትም አታውቀኝም። ዛሬ ነው የተገናኘነው። ኧረ እኔ ይመቸኛል፣ ይመቸኝ። ግን ስለማታውቀው ሰው እንደዚህ አፍህን ሞልተህ አታወራ። ስለማላውቀው ሰው ባይዘው ገመትኩህ። እኔ ስለማታውቀው ሰው ስታወራ በጣም የምትገመተው ራስህ እንደ ራስህ ነው ሰው የምታስበው ማለት ነው። ስለ እግዚአብሔር አንቺ ምን ሆነሽ ነው እንዴ? እምቢ ሲልሽ ነው እንዴ መሞለችው? ኧረ ጉድ ስሜትሽ አይግዛሽ። በቃ ተከብረሽ ኑሪ። በቃ ጓደኛዬን ያስተውክሽ። እኔ ለዛ ነው ዳግም ትሰማኛለህ? ምን ልታረጊኝ ነው? በቃ በእናትሽ ፕሊዝ ተይ፣ በእናትሽ እናት እንደዚህ አይነት ይደብራል። የለመደችው ነው። አንተ ሶስተኛው እንደነ ምናምን እያልክ የመከራት ትለኛለህ። እኔ ምንድነው መከራት? አይደለም ምን ያሁን ጓደኛዬን አትገባ። ሲጀመር የተሻለ ሰው ነው የሚመክረው። እኔ እናንተ ሲጀመር እንደናንተ አይነት ሰዎች እኔ ሊመክሩኝ አይችሉም። ድንጋይ ራሶች። አይ ዳግም ይኸውልህ በስለ ቤት ሲመረዱላ የሚኖራል ሰው እኔ መናናቅ አልፈልግም። ከዚህም በላይ ከማላውቀው ሰው ጋር ልቀመጥ። እኔ ብዙ ጓደኞች አሉኝ ሴትም ምናምን። እኔም እየተሰደብኩ ቁጭ ምን አይደለም እንኳን አንተ ተናግረህ ልትሄድ ማለት ነው። ሲጀመር እንደዚህ የምታስንቀኝ አንተ ነህ። እኔ አላልኩትም ከማላውቀው ነህ አይደል? በእናትህ ዳግም እስኪ እኔ በጣም ሳቂ የመጣ ያለው ምን ነው ታውቂያለሽ? ይሄ ምንድነው ራሱ ጅራፍ ራሱ ገርፎ ራሱ ጫዋል የሚባለው ነገር አለ እንዴ? ጭራሽ ተርትብኛለህ እንዴ? ዳግም መቤቴን ይምሬን ነው። እኔ እንደዚህ ማድረግ ሰው ነኝ? እኔ ቢኒ እንዴ ፊቱን አይቼ ይገባኛል። በቃ ምን እንደተደረገ ምን እንዳረግሽው ምን እንደተፈጠረ ገብቶኛል። የምትተዋወቁ መስሎ ነው። አትተዋወቁ ስለገባኝ እኔ እንደዛ አትተዋወቁ። ያንቺ ወንድ ፍጂ ተብለሽ ነው የተፈጠርሽ እንዴ? እመቤቴን ዳግም አፍህን ዝጋ። ከሱ ይበልጥ አንተ ነህ እያናደድከኝ ያለኸው። እመቤቴን ተራፊከለ እንዴ ደበደበኝ ነው እግዚአብሔር አይደለም። እመቤቴን እሺ ዞር በልሽ። እሺ ወንድ ዘር ጨርሺ ቱ ተብለሽ ነው እንዴ ተመርቀሽ ነው ካገርሽ ወጣሽ እኮ ያንቺ እንደው ደረድርልሃለሁ ለአንተ አይደል? በእናትህ ዞር በልኝ። ለኔ ለበላ ያ ለኔ ለበላ ነው እንጂ እሷ አይመቸት። ግን ስሚ ቦርሳሽን አስቀምጪ እንደሰለጠነ ሰው እንኖራ። ኧረ በእናትህ ከሞል እንዴ እኔ ዳግም ልሂድሽ። አንቺ አይ እኔ ሄዳለሁ። ለምን ትሄዳለህ? ስሚ ቆይ ቁጭ በእናትሽ አንዴ ቁጭ። እሺ ምንድነው ብትረኪው? በምን እናስረካሽ? አንቺ ልጅ ምን ቢሆን ነው የምትረኪው? አንቺ ቆይ ስሚኝ፣ ምንድነው ሰላም ታገኛለህ? አንተ ያማል እንዴ? ከየት ታገኛለህ? ከዚህ በፊት እኮ ምንድነው ሰላም ታገኛለህ? ከየት ታገኛለህ? ምንድነው ደስ የሚልሽ? እየጠራ ብቻ ሰላሜን አትንሳኝ። አንቺ ነሽ እንጂ ሰላም የምትነሽ የሰው ማስቀመጣቸውን ሰዎች እንዴ። እኛ ልክ አጣንልሽ እኮ አንቺ እኮ እንዴ ካገኘሽው ጋር ሁሉም ጋር ትፈጣጥኛለሽ። እኔ ምን ይሻለኛል? ዳግም መቤቴን ረፍ። ኧረ በእናትሽ እኔ እግዚአብሔርን ረፍ። ፍቅር እግዚአብሔር አይንሽን ከወንድ ላይ አንጂ በቃ የምትማከሩበት ተማከሩ። ልሂድ እኔ አሁን እኔ ሰው ጋር ትሄዳላችሁ። ሰው ጋር አላስቀረብሽ ቤት ቆልፌብሽ ልውጣ። ስማኝ ጀመር ካሁን በኋላ አንተንም አላገኝም። አንድ ላይ ብትቃጠሉ አሸቱኝም። እሺ ድንጋይ ራሶች ያማችኋል እንዴ? በሽ ይሄ ጭንቅላት አያስብም ወይ? ምንድነው አይደለም። እኔ ይኸውልሽ አሁን እኮ እንደዚህ ችግር አለብኝ በይና ተናገር። የምን ችግር? ከዛኛ እናቀርብልሽ። የምን ችግር? እኔ እንጃ በቃ ራስሽን መቆጣጠራችን ሰው እንደስተይ ነው። አሁን አይደለም ሆስፒታል አሁን እኔ የማውቀው እንዴ እንትናቸው መቆጣጠር ማይችሉ አሉ፣ ግን ስሜታቸው መቆጣጠር ደግሞ ማይችሉ አሉ። ቢያንስ ማውራት ካልቻልክ ዝም በል እሺ። ልሂድ በቃ። እኔ ምንም መማከር ካለባችሁ ተማከሩ። አይ ቁጭ ብዬ መሰደብ የለብኝም። ገባ አይደለ? ለምን ትሄዳላችሁ? እዚህ ቁጭ በል። ሲተምት ግን በጣም ይቅርታ እግዚአብሔር እያስሞለስኪ ነው እንዴ? ማለት እሱ አይደለም። አይ ቢኒ ቢሆን አይቼው አላውቅምና ይቅርታ በል ማለት ሁለታችሁ ናችሁ ይቅርታ የምትባባሉት። እኔ እናንተ ሄዳለን። አይ ቲንክ ሌላ ሰው ቀጥራለች እሷ። ዛሬ ሳቀጠሩ ማታድር እንደዚህ ዛሬም ፍልጥ ያለባት በቃ ባንተ ዳግም ምን እንደምትፈልገው? ምንድነው አንቺ ራስሽ ምንድነው ንገረኝ። ንገረኝ እናውራ። ና ንገረኝ። ምንድነው? አይ ሰው አንደኛ ቀልድ ነው ብዬ እንዳላስብ ሰው ፊት ነው ገባ። ምንድነው የምትፈልገው? ምን ላድርግ? ምን ታረጊኛለሽ? እሱ ስለዚህ ዝም በል። ምን ለማድረግ ነው? ስለዚህ ዝም በል። ምን ልታረጊው? ዳግም ዝም በል። በቃ ፍቅር ሰውዬ መጀመሪያ የተናገርከው ንግግር አንተ ነው የምታውቀው። እኔ እንዳንተ ቀፎ ጭቅላት ስላልሆንኩኝ አልመልስልህም። አራት ሳደቢው በእናትህ ቀፎውንማ አፍቅረሽ ነው እኮ ገባሽ? እረፊ፣ ስነ ስርዓት ያዥ። ቀፎ አትበይ። ታሰደበኝ። እኔ ኖርማል ነው
ላንተ ችግር አንተ ደግሞ ታውቃለህ ማለት ይቅርታ እያናገርኩ ስልክ ምናምን ትነካካለህ ያማል እንዴ መሄድ ነበረብኝ እንዳንቺ አወራር ስልክ መንካቴ ነው የገረመሽ መሄድ ነበረብኝ እኔ ደግሞ መሰንዘር ነበረብኝ ስነግርህ ማለት ደግሞ በጉልበት ነው መሰንዘር ነበረብኝ ጭራሽ አቢዝ ያረጋሽ ወንድ ልጅ ንገረኝ ምንድነው የፈለከው ልንደበድብኝ ነው ንገረኝ አይ ምንድነው የፈለከው በቃ ያው በቃ ትሄዳለህ እኔ ልሂድ ማ እኔ ምን ታስፈራራለህ እንዴ ሂዱ አንድ ላይ መሄድ ትችላላችሁ እኔ እናንተ እኮ ዛሬ የምታውቀው እኮ ትሄዱ አንቺ አንድ ላይ ብትሄዱ ነው ደስ የሚልሽ ግን በቃ እሱ ቢስተዳደር ዳግም ጤነኛ አይደለም ፍቅርዬ አትወራጪ በቃ ተባኗል ፍቅርዬ ተባኗል በቃ እሺ ለዛሬ ተባባል አራጤ አንተ ስነ ስርዓት ይቅርታ ለማለት ዝምበል ይቅርታ ለማለት ሀሳቡ ካለክ ይቅርታ በለኝ ካልሆነ ልሄድ ነው ይቅርታ በለኝ በቃ ይቅርታ አንተ አፈንዝጋ ድንጋይ ራሶች ሆነን አልልሽም ድንጋይ ራስ ደግሞ አይሰብም ስለዚህ አይደል ልቃጠልኩ አንቺ ማለት እጣን ነው የምንልሽ እሺ ቁጭ የሴት ልጅም ጡር አለው ነይ ቁጭ ጉድ ነው ዛሬ አንቺም እንደዚህ ሆነሽ ስሜትሽ እንዲደገነፈለ ሄደሽ የሆነ መኪና ይገጭሻል ቁጭ በልክ አይደለሽም ስሜት እኮ ነው የሚመራሽ አንቺ ምን ቁጭ አትይ ምን ድራማ መስራት አሁን ድራማ አንተ ታውቂኛለህ ስለምን ድራማ ነው የምታስበው በሽተኛ ነህ ምን ያማሃል አትያዘኝ አልቀመጥም አንዴ በእናትሽ ፕሊዝ በእናትሽ ልቀቀኝ እሺ አትንካኝ እሺ አትንካኝ በመድኃኒዓለም ያሟል እንዴ አትንካኝ እሺ ምንማ በፈሪ እኮ እንደዚህ አታረጊም አይደል እንዴ ገባሽ አይደል መድኃኒዓለም የማይወደውን እየሰሩ መድኃኒዓለም ማለት ጥሩ ነው ስለ ስራ ላውራ ብዬ መጥቼልም ሞለች አይዳግም ምን አለች እሺ ምን አለች ቀሰቀሰች እኛ ዘፈር ድንጋይ ራስ ምርቃት አይደለም በጣም ይቅርታ ግን ብቻ ባይዘው ምንም አላረኩም አንተ ካረከው ነገር አንተ ሰማኛለህ ይቅርታ በይኝና ሂጂሽ ማ እኔ ነኝ ይቅርታ ብለሽኝ እንጂ ኖርማል ይቅርታ በይውና ሂጂ እኔ ተሳድቤ ይቅርታ የምጠይቀው ማን ነኝ ልቀቀኝ ፕራንክ ነው በቃ መቤቴ ፕራንክ አንቺ አልፈልግም እኔ እንደዚህ አይነት ፕራንክ የለም መቤቴ አለ ያው ከዳሪ ጀምሯል ባይ መቤቴ ፕራንክ ያው ካሜራ ዘውስደብቃል ነው ካሜራ ዘውስደብቃል አላይ አትያ ያው ዘውስደ አንቺ አለማመን ጀምር እንዲነሽ ስትናደጂ እንኳን በዚህ አሞግሽ ጀምር በዚህ ምሽትም አሁን ፕራንክ ነው አጠብቅም ቪዲዮ ብላ ገባ ሰዓቱም ኦሬዲ መሽቷል ተሞለጥን እኮ ዳግም የሚወረወር ነገር እንሰብስብ መሰለኝ ልጅቷ ምንም አልወጣላት ተነስልኝ ዘበል እሺ ወይ ወዳለ ፕራንክ ለሰራሽ ፕራንክ እሺ እንደዛ ሳብደሽ ልጁን ዝም ብሎ ይበታሽ ነበር የመሰለሽ አንተ እንዴት በመጀመሪያ እንደዚህ አይነት ሐሳብ ምን እንዳትከረብ ወዲህ ልጅ እንደዚህ ላይ ማለት እንደዚህ ነው ማለት ነይ ግን አቴን ሰድበንም ቢሆን ግን እንዴት ቀላል ናት ከባድ ናት እንዴት ተደብድበን ነበር ጎጥልሽ ነበር ማለት ነው እውነት በስማ በቃ አይኪውን ቀንሶ ነው እንጂ ያሰምጥሽ ነበር አሁንም እኮ ተናዳለች ልጅቷ አልወጣችም እኮ እንዴት ነው ማናዳት ስንት ነገር አስባ የሰዓቱን ሽታ አያስታውቅም በዚህ ሰዓት አሁን እኔና እሷ የፕራንክ አይደለም በዚህ ሰዓት ለመገናኘት ሁላ በጣም መሽቷል የምንልበት ሰዓት እኔ አሁን አቂም አልያዝኩበት ታስፈሪያለሽ አንቺ ታግዘኛለህ እንትን ነው አለቀቃት መሰለኝ ታስፈሪያለሽ እንዴ ተንቀጠቀጠ እኮ ነው አታየውም እንዴ ተረጋጊ ተንፍሽ ተረጋጊ እግዚአብሔርን አታናደኝ ባስ እንዴ ተንቀጠቀጠ እኮ ነው እንደራሱ አታየም አልተንቀጠቀጠም አትደብቂው አየነው እኮ እንዲህ ስላለች አትደብቂው ታይቷል እኮ ምን ፈልገሽ ነው እግዚአብሔርን እንደዛ ትላት አልቻልክም ምን ታረጋለሽ እኔ እኮ እግዚአብሔርን ምን እንደወረው ራሱ አለቅ ታውቃለህ ለማናደድ ብቻ ነው ቶሎ ልቀቁት እስኪ እንዳለው ጉዴን ምን እንደወረው ይሄ ለቀቅ ባይለቀቅም ላኩልኝ እና እኔ ባይታለኝ እንደዚህ እኔ ግን ምን አይነት ሰው ነው ይብቃ ገመችኛ በጣም
ሙሉ እኮ የተናገረው ውሸት ነው። ደግሞ መጀመሪያ ያለኝ የነበረው ቃላቶች ያለው እውነቱን ነው። ማርያም እንደ አንተ እኔ ያልኳትን እኮ ነው ገልብጬ የነገርኩህ። እሷ ስትመጣ እንዴት ሲቪ ምናምን እኔ መጀመሪያ ያለኝ ምን አይነት ሰው ነው ብዬ እንደገመትኩ ተቀል እና አንቺ ጋር ለመመዝገብ ሲቪ ምንድነው ምናምን አለኝ ማለት ነው። የለውም ዝም ብላ ተመዘገብ እንዲህ ነው እንዳይመጣባት አሁን ምዕራፍ እንዳይመጣባት አሁን እኔ ዛሬ ይሄ ልጅ በሆነ ምክንያት እመጣዋለሁ። ሰው አይኑ እንዲህ እስኪያብጥ እስኪቀላ ድረስ እንትን ይላል እንዴ አበጣር አትይኝ አበጣር ትችለዋለህ። ለማንኛውም ማለት ነው እቤት ጫማ መጣልህ ከውጪ እየተባልኩ ማለት ነው ጭራሽ ከውጪ እንደ ዩኒሴፍ እየተረዳው ነብይቴ ነው አንተ ጫማና ካልሲ እየለመነች ተብዬ ምን አጎደልኩብ እንዴ አንተ ምን ሆነህ ብቻ ግን ሁላችሁ ሰብስክራይብ ያላረጋችሁ ካላችሁ አርጓት። እንወዳችኋለን። እልህ ላይ ነን። ቻው ልበል። ቻው። አሁን እንሩጥ መሰለኝ ሳስበው ጫው ጋላችሁ ተቀን ሰብስቤ ስማ ቢኒ አንተ እዛው እንገናኝሽ። እኔ በዚህ ነው የምሮጠው፣ አንተ በዚህ። እንወዳችኋለን። ቻው። የራስሽ ቤተሰቦች ናቸው። ባይ